አሁን ወደ ፕሌን ልንገባ ነው። ሀገሬ ብቻ አስገባኝ እዚህ የሆነ ነገር እንዳለ ብሩኬና ሀይሚ ዛሬ ዱባይ የመጨረሻ ቀናችን ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ተመልሻለሁ በጨረቃዎቹ ጉዳይ ማለት ነው። ብሩኬና ሀይሚ በነገራችን ላይ በጣም ነው ሰርፕራይዝ የሆነብኝ እኔ ለራሴ ማለት ነው። በጣም ፈጥነውብኛል ማለት እንደ በአጭር ጊዜ ይመልሳሉ ብዬ አልገመትኩም ነበረ። ዛሬ ዱባይ ላይ እንግዲህ የመጨረሻ ቀናችን ነው ብለው መጀመሪያ ፓርት ላይ አስገብቸዋለሁኝ። ወደ ኢትዮጵያ እየሄዱ ኤርፖርት ላይ ሆነው ነው የተቀረጸው የቀረጹት ማለት ነው። እና በጣም ፈጠኑብኝ ማለት ነው። በጣም ከሚገርማችሁ ማለት ነው። እና እንዳሳዛኝ ታሪክ ገጥሟቸው ነበረ። ሀይሚ ስልኳ ጠፍቷት እንደነበረ እና በነገራችን ላይ እንደዚህ አይነት ነገር ዱባይ ላይ ችግር የለም። ኢትዮጵያ ቢሆን እንኳን አይደለም ጠፍቶ መገኘት እላያችሁ ላይም በስነ ስርዓት ተጠንቅቃችሁ ካልያዛችሁ በጣም ከባድ ነው። ሀገራችን ላይ በነገራችን ላይ ይሄ ነገር በጣም 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 ያስጠላል፣ እውነት ለመናገር ማለት ነው። ግን እንኳን ስልክ ወርቅ ማስራችሁ የማትሄዱበት ሰዓት ላይ ነው ያለነው፣ ጊዜ ላይ ነው ያለነው እና በጣም ከባድ ነው ኢትዮጵያ ውስጥ እውነት እስከ መቼ እንደሆነ ብቻ ግን አላውቅም። ግን ቤት ውስጥ ስትኖር ሌባው ራሱ በጣም ከባድ ነው። እና ሀይሚዬ ስልኳ ጠፍቷት እንደነበር በጣም ብሩኬ ደንግጦ እንደነበር ሀይሚን በጣም ደንግጣ እንደነበረ ግን በኋላ ላይ ተረጋግተው ምናምን ሲፈልጉት እንዳገኙት ተናግረዋል ማለት ነው። እና በጣም ደስ ይላል። ዱባይ ላይ ችግር የለም። በእርግጥ ካገኙ ምናልባት አንድ ሰው ውጭ ሄዳችሁ የትም ከጣላችሁት አግኝቶ አላገኘውም ሊል ይችላል። ምክንያቱም ያ ሌላ ሰው እንደ ሊጫወት ሄደ ወይም ብዙ ነገር አለው ኩታራም ሊሆን ይችላል። ብቻ ወርቆ ያገኘ ሰው መቼም በአሁኑ ሰዓት አይሰጥም የትም ሀገር ቢሆን ብዬ ነው የምገምተው። ግን ከስንት አንዱ የተባረከ ከገጠመው ይሰጣል። ግን ብቻ በጥቅሉ እንኳንም ተገኘላት። ምክንያቱም ብዙ ነገር የምትሰራባቸው ነገሮች ጂሜሎቿ ምኖቿ በጣም ስልክ እኮ በጣም እንደ ዋና ፋይል ነው አሁን ላይ ማለት ነው። እና በጣም አስፈላጊ ነው ስልክ እውነት ለመናገር ማለት ነው። በተለይ ኮኔክት ሼር ማለት ካልያዛችሁ ወይም በጣም ከባድ ይመስለኛል እውነት ለመናገር እና እንኳንም ተገኘ እና ሲቀጥል ጓደኛቸውን ሾፌራቸውን በዚህ አጋጣሚ በጣም አመስግነዋል። እንደ ሹፌር እንደ እንትን ሳይሆን እንደ ወንድም ከደስ ከሚለን ቦታ ወስዶ አዝናንቶ በዚህ ቀናቶች ውስጥ በጣም ደስ የሚል ጊዜ ያሳልፈናል፣ በጣም እናመሰግናለን ብለዋል ማለት ነው። ሀይሚ ግን ያው መቅረት ፈልጋ ነበረ። ጭራሽ ብሩኬን ትቼ አልቀርም አንተን ተለይቼ ጥንቅር ብሎ ይቅር እኔ ካንተ ውጭ ወደ ውጭ ብላለች ማለት ነው። የዛሬ ደግሞ ይለያል። አንድ ሀዲቃ መዝናኛ ክለብ ውስጥ ተቃቅፈው ሀይሚማ እንቅ አርጋ ይዛ ልትለቀውም አልቻለችም ሲጀመር ማለት ነው። አይታችኋት ከሆነ ወገቡን እንቅ አርጋ ይዛ እቅፍ አርጋ ይዛ ማለት ነው። ወይኔ ደስ ስትሉ ግን እናንተ ሰዎች ግን ተውተው በቃ ሰውን ማታሳብዱት በፍቅር ማለት ነው። ለማንኛውም በጣም ደስ ይላል። እንዳልኳችሁ ግን በጣም ተሎ ማለት ፈጥነውብኛል እኔ እንደራሴ ማለት ነው። እንደዚህ ተሎ ይመልሳሉ ብዬ አልገመትኩም። ለማንኛውም ጉዞ ወደ ኤርፖርት ሀይሚዬን አመም አርጓት ብሩኬ ላይ በባስ ሄደች ተኝታ ነበረ። እንግዲህ ሀይሚዬ እግዚአብሔር ከአንቺ ጋ ይሁን በሰላም ከሀገሬ ልግባ ብቻ ስትል ነበር። ትገቢያለሽ፣ ምንም ጥርጥር የለውም። በሰላም ለሀገራችሁ ያብቃችሁ። ያው ሌላ ጊዜ በሰፊው መተን ለአንድ ወር ምናምን ማለት የደርሶ ትኬት ለሳምንት ስለነበር የቆረጥነው ያው ትኬታችን ከተቃጠለ ብዙ ነገር ያስፈልገናል በማለት ነው ተሎ የተመለሱትና ሌላ ጊዜ በሰፊው መተን ዘና ብለን እንጎበኛታለን ብለዋል ማለት ነው። በዚህ አጋጣሚ ለማንኛውም ይመቻችሁ፣ ይመቻችሁ፣ ደስ ትላላችሁ። በሰላም ለሀገራችሁ ያብቃችሁ። ሀይሚዬም እግዚአብሔር ይማርሽ ብለናል። መልካም ጉዞ ቡናና ጨረቃዋ ማለት ነው። እንወዳችኋለን ቤተሰብ። ባላችሁበት ሰላማችሁ ይብዛልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ ቤተሰብ። እወዳችኋለሁ። ባይ ባይ።